ጫት መቃምን፣ ሲጋራ ማጨስንና አልኮል መጠጣትን በአጠቃላይ ከነዚህ ሱሰኝነት ወይም ጥገኝነት እንዴት ልንላቀቅ እንችላለን? ሰላም ውድ ቤተሰቦች እንደሰነበታችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ በጫት በሲጋራና በአልኮል ሱስ ውስጥ ላሉ ሰዎች ይህን መልእክት ላስተላለፍ ወደድኩ። እንዴት ከዚህ ሱስ ውስጥ ልንወጣ እንችላለን የሚሉ ብዙ ጥያቄዎች ስላሉ ለነዛ ምናልባት መልስ ይሆን ከሆነ ብዬ ወይም ደግሞ ያግዛቸዋል ብዬ በማሰብ ይህን ቪዲዮ ለመስራት ተገድጃለሁ። መታሰቢያነቱም በጫት በአልኮልና በሲጋራ ሱስ ውስጥ ወድቀው ለመውጣት ለሚታገሉት ወንድም እህቶች ይሆናል። ቀጥታ ወደ ቪዲዮ። እንግዲህ ሁላችንም የምናውቀው ከነዚህ ሱሶች ከነዚህ አሁን ከጠቀስኳቸው ከሶስቱ ሱሶች ለመላቀቅ የአንድ ሰው ጥረት ብቻ መፍትሄ አያመጣም። ስለዚህ የሚያስፈልገው ነገሮች አንደኛው የራሱ ጥረት አስፈላጊ ነው። ሁለተኛው ደግሞ የሰው እርዳታ ያስፈልገዋል። ሶስተኛው ደግሞ የጸባይ ለውጥ ወይም ቢሄቪራል ቼንጅ የራስ የግል ቢሄቪራል ቼንጅ ያስፈልጋል ማለት ነው። ስለዚህ ፐርሰናል ኮሚትመንት፣ ቢሄቪራል ቼንጅ እና ሰፖርት ፍሮም አዘርስ ያስፈልገዋል ማለት ነው ከነዚህ ሱሶች ለመላቀቅ። ስለዚህ እንዴት ነው ከነዚህ ሱሶች መውጣት የምንችለው? አንደኛ ችግሩን መረዳት ወይም አንደርስታንዲንግ ዘ ፕሮብለም፣ ችግሩን በሚገባ መረዳት። ሲጋራ ማጨስ ምን ችግር ሊያመጣ ይችላል? አልኮል መጠጣት ምን ችግር ሊያመጣ ይችላል? ወይስ ጫት መቃም ምን ችግር ሊያመጣ ይችላል? የሚሉ የሲጋራን፣ የአልኮልን፣ የጫትን ጉዳቶች በሚገባ ማወቅ ያስፈልጋል። ያንን በሚገባ የተረዳ ሰው ምናልባት ከነዛ ነገሮች ለመውጣት ጥረት ያደርጋል ብለን እናስባለን። ምሳሌ ሲጋራ የሚያጨሱ ሰዎች የሳምባ ህመም፣ ሲኦፒዲ የሚባል የሳምባ ህመም፣ ከባድ የሆነ የሳምባ ህመም፣ የሳምባ ካንሰር፣ የተለያዩ ካንሰሮችን ያጋልጣል፣ ለተለያዩ ህመሞች ያጋልጣል። አልኮል የጉበት በሽታ፣ ከባድ የሆነ የጉበት በሽታ ያመጣል። ብዙ ነገሮችን ያመጣሉና እነዛን ጉዳቶች በሚገባ ማወቅ። ስለዚህ የሚያመጡትን ጉዳት በደንብ በሚገባ መረዳት አንደኛው ይሄ ነው። ሁለተኛው ጠንካራ የሆነ አቋም መያዝ ሴቲንግ ስትሮንግ ኢንቴንሽን ኦር ኤም፣ ጠንካራ የሆነ አቋም መያዝ ያስፈልጋል። ለምንድን ነው የማቆመው? ሲጋራውን ለምንድን ነው የማቆመው? ጫቱን ለምንድን ነው የማቆመው? አልኮሉንስ ለምንድን ነው የማቆመው የሚለውን ስትሮንግ የሆነ ዓላማ፣ ምክንያታዊ የሆነ ዓላማ መያዝ ያስፈልጋል። ከሃይማኖት አንጻር ሊሆን ይችላል፣ ከጤና አንጻር ሊሆን ይችላል፣ ከፋሚሊ ኢሹ አንጻር ሊሆን ይችላል፣ ከኢኮኖሚካል ኢሹ አንጻር ሊሆን ይችላል። ስለዚህ በእነዚህ ምክንያቶች ተመርኩዘን ስትሮንግ የሆነ የማቆም ዓላማ ሊኖረን ይገባል ማለት ነው። ስትሮንግ የሆነ የማቆም ዓላማ፣ ጠንካራ የሆነ የማቆም ዓላማ ሊኖረን ይገባል ማለት ነው። እነዚህን ዓላማዎች ደግሞ በጣም በሚታዩ ቦልድ አድርገን ጽፈን ሁልጊዜ ኖቲስ ከምናደርግበት ቦታ ልናስቀምጣቸው ይገባል። ሁልጊዜ ኖቲስ የምናደርግበት ቦታ ላይ ወይም የምናይበት ቦታ ላይ ማስቀመጥ ይገባናል ማለት ነው። ከዛ እነዚህን ካደረግን ሶስተኛው መቀነስ ነው። እንግዲህ ማስወገድ ነው። ለማስወገድ መሮጥ መታገል ነው። እንግዲህ ያ ማለት ግራጁዋል ሪዳክሽን ሊሆን ይችላል፣ ኢሚዲየት ስቶፒንግ ሊሆን ይችላል። እንግዲህ በብዙዎች ዘንድ ባንዴ ማቆም ወይም ደግሞ ኮልድ ተርኪ የሚባለው ባንዴ ማስወገድ ከባድ ሊሆን ይችላል፣ ከባድ ይሆናል። ስለዚህ ምንድነው ሲምፕተም፣ ይሄ ዊዝድራዋል ሲምፕተምስ የሚባሉትን ሲምፕተሞች ሊያመጣብን ስለሚችል ባንዴ እንዲህ ማስወገድ ሊከብደን ይችላል። ነገር ግን ቀስ እያልን ግራጁዋል ሪዳክሽን እያደረግን ቀስ እያደረግን ለማስወገድ መለማመድ ያስፈልገናል ማለት ነው። በአራተኛ ደረጃ የሚያባብሱ ነገሮችን ማስወገድ መቻል አለብን። አቮይድ ትራይገርስ፣ የሚያባብሱ ነገሮችን ማስወገድ። ምሳሌ እነዚህ እንድናጨስ፣ እንድንቅም፣
እንድንጠጣ የሚገፋፉ ቦታዎች ሊሆኑ ይችላሉ፣ ጓደኞች ሊሆኑ ይችላሉ፣ ነገሮች ሊሆኑ ይችላሉ። ስለዚህ እነዛ ነገሮች ምን ማድረግ ማስወገድ፣ እነዚህ ነገሮች ማስወገድ ይጠበቅብናል ማለት ነው። እንደውም እነዚህን ከዛ በምን መተካት አለብን ማለት ነው? በሌላ ነገሮች መተካት። ምሳሌ በስፖርት ሊሆን ይችላል፣ በሪዲንግ ሊሆን ይችላል፣ በሃይማኖት ቦታዎች ላይ በመሄድ ሊሆን ይችላል። ወደ እነዚህ ቦታዎች ሽፍት ማድረግ። ስለዚህ የሚያባብዝ እንድናጨስ እንድንጠጣና እንድንቅም ከሚያደርግ ቦታ ወጥተን ወደ ሃይማኖት ቦታ መሄድ፣ ወደ ስፖርት ቦታዎች መሄድ፣ ወደ ማንበብ ቦታዎች መሄድ፣ ማንበብ። እነዚህ ነገሮች ትራይገሮችን ማስወገድ አንዱ መፍትሄ ነው ማለት ነው። ሌላው ደግሞ አዲስ ነገር፣ አዲስ ጸባይ መላመድ ወይም ዲቨሎፕ ኒው ሃቢት ዲቨሎፕ ማድረግ፣ አዲስ ነገር መላመድ። ምሳሌ ስፖርት መስራት፣ የተለያዩ አይነት ስፖርቶችን መስራት፣ የተመጣጠነ አይነት ምግብ፣ የተለየ አይነት የአመጋገብ ስታይል መመገብ። ምሳሌ ፍራፍሬዎችን መመገብ፣ ፍሩትስ ኤንድ ቬጂቴብልስ። እነዚህ ለዊዝድሮዋል ሲምፕተም ለምንላቸው ሲምፕተሞች ራሱ የመከላከል ጸባይ ያላቸውና ሄልዚ ኤቲንግ ዴቨሎፕ ማድረግ፣ አዳዲስ ነገሮችን መለማመድ አንደኛው መፍትሄ ነው ማለት ነው። በስድስተኛ ደረጃ እርዳታ ማግኘት። እንግዲህ ቅድም በተናገርነው መሰረት የአንድ ሰው ኮሚትመንት ኤንድ ቢሄቪራል ቼንጅ ብቻ ከሱስ እንድንላቀቅ ሊያደርገን ይችላል። ስለዚህ ምን ያስፈልገናል? የሌላው ሰፖርት ያስፈልገናል። የማን ሰፖርት ያስፈልገናል? አንደኛው የቤተሰብ እና የጓደኛ እርዳታ ያስፈልገናል። ስለዚህ ለቤተሰብ ለጓደኛ እኔ እንደዚህ አይነት አደጋ ላይ ነኝ፣ ስለዚህ ከዚህ ነገር መውጣት እፈልጋለሁ እና የእናንተን እርዳታ ያስፈልገኛል ብለን መናገር እና ቤተሰብም ጓደኛም ያ ሰው ከዛ ነገር እንዲወጣ የሚያደርገውን ሁሉ ጥረት አሟጦ መጠቀም መቻል አለበት። ሌላው የሃይማኖት እርዳታ ያስፈልገዋል። ሁሉም በየሃይማኖቱ ክርስቲያን ከሆነ የክርስትና አባቶች የቤተ ክርስቲያን እርዳታ ያስፈልገዋል። ሙስሊም ከሆነ የእስልምና የእስላም መሪዎች እርዳታ ያስፈልገዋል። ስለዚህ እነዚህን አባቶች ማማከር፣ የእነዚህን አባቶች እርዳታ ማግኘት ያስፈልጋል ማለት ነው። ሌላው ደግሞ እነዚህ የምክር አገልግሎቶች የሚሰጡ ድርጅቶች አሉ። ከነዛ ጋር ኮኔክሽን መፍጠር፣ ከነዛ ጋር ግንኙነት መፍጠር። ምክንያቱም በተለያዩ ነገሮች ስለሚያግዙን ማለት ነው። በተለያዩ ነገሮች ስለሚያግዙን ከነዛ ምክር አገልግሎት የሚሰጡ የእርዳታ አገልግሎት ከሚሰጡ ድርጅቶች ጋር ግንኙነት መፍጠር አንደኛው ነው ማለት ነው። ስለዚህ ሰፖርት ግሩፕስ ወይም ደግሞ እርዳታ ያስፈልገዋል። ከማን? ከቤተሰብ፣ ከጓደኛ፣ ከሃይማኖት አባቶች እንዲሁም ደግሞ ከረጅ ድርጅቶች ማለት ነው። ከረጅ ድርጅቶች። በሰባተኛ ደረጃ ዊዝድሮዋል ሲምፕተሞችን ማኔጅ ማድረግ፣ ማከም። ስናስወግደው እነዚህን ጫቃምን አጨስንና መጠጣትን ስናስወግድ የሚመጡ መጥፎ ምልክቶች ይኖራሉ። መጨናነቅ፣ የጸባይ መለወጥ፣ በጣም በቃ መጥፎ የሆኑ ነገሮች ይመጣሉ። በቃ ድብርት ውስጥ መግባት፣ የተለያዩ መጥፎ ምልክቶች ይመጣሉ። እነዛን ደግሞ ማከም። በምን እናከማቸዋለን? እነዚህን በምን እናከማቸዋለን? በቂ የሆነ ውሃ መጠጣት፣ በቂ የሆነ እንቅልፍ መውሰድ፣ እንዲሁም የሕክምና ባለሙያዎችን ማማከር ያስፈልጋል ማለት ነው። ስምንተኛው ለረጅም ጊዜ ጥቅሙን ማሰብ። ረጅም ጊዜ የሆነ ጥቅሙን ማሰብ። እንግዲህ ሲጋራ ብናጨስ፣ አልኮል ብንጠጣ፣ ጫት ብንቅም የሚመጣውን የጤና ጉዳት፣ የኢኮኖሚክ ጉዳት፣ ከቤተሰብ ጋር ያለው ተጽዕኖ ጉዳት እያንዳንዱን ካሰብን እና እነዚህን ስናስወግድ ደግሞ ሎንግ ተርም የሆነ ጥቅሙን ማሰብ። ሎንግ ተርም የሆነ ጥቅም፣ እነሱን በማስወገድ የማገኛቸው ሎንግ ተርም ጥቅም። በሃይማኖት የምጠቀመው ምንድን ነው? ከነዚህ ሱሶች ስወጣ በኢኮኖሚስ የምጠቀመው ነገር ምንድን ነው? ከነዚህ ሱሶች ስወጣ ከፋሚሊ ከቤተሰብ ጋር ያለኝ ግንኙነት ምን ይመስላል? ከነዚህ ሱሶች ስወጣ በጤና ሁኔታስ ምን አይነት ጤና ይኖረኛል ከነዚህ ሱሶች ስወጣ ብለን የረጅም ጊዜ ጥቅሞችን ማሰብ። ፎከስ ኦን ሎንግ ተርም ቤኔፊትስ ማለት ነው። በነዛ ፎከስ አድርገን ከሰራን
ከነዚህ ሱሶች የመላቀቅ እድላችን ከፍተኛ ነው ማለት ነው። ስለዚህ እንደዚህ በማድረግ ከነዚህ ከሶስቱ ሱሶች ልንጸዳ ይገባናል። ይህን ቪዲዮ ያያችሁ ሁሉ በእነዚህ ሱሶች ለወደቁ ወንድም እህቶችና ከነዚህ ሱሶች ለመውጣት ለሚታገሉ ወንድሞቼ ወገኖቼ አድርሱልኝ። መታሰቢያው ለነሱ ይሁንልኝ። አመሰግናለሁ። በሌላ ቪዲዮ እስክንገናኝ ደህና ሰንብቱ።